ሰላም የቻናል ቤተሰቦች እንደምን ውላችኋል? የሰዓቱን ዋና ዜና እንንገራችሁ። ሾፌሮች የጫኑትን ዕቃ በመሸጥ እየተሰወሩ መሆኑን ተሰማ። ባለሀብቶች ጥንቃቄ እንዲያደርጉም ተጠይቋል። በዝርዝር እንመለከተዋለን። የነዳጅ ኮንትሮባንድ ያስቀራል የተባለው አሰራር ከየካቲት 11 ቀን ጀምሮ ተግባራዊ ይደረጋል። ምንድነው? ምንስ አካቷል? የሚለውን በዝርዝር እንነግራችኋለን። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት የኡጋንዳ አየር መንገድ ጊዜያዊ ስራ አስፈጻሚ ተደርገው መሾማቸው ተሰምቷል። ሌላም ድርብ ኃላፊነት ተሰጥቷቸዋል። ምንድነው የሚለውን በዝርዝር እንነግራችኋለን። በቅድሚያም ለመላው የእስልምና እምነት ተከታዮች እንኳን ለረመዳን ጾም አደረሳችሁ እንላለን። ረመዳን ጾም ነገ እንደሚጀመርም ይፋ ተደርጓል። ወደ ዜና እናልፋለን። ደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር መናገራቸው እየተሰማ ነው። የመከላከያ ሰራዊት አካባቢውን ባለፉት 3 ቀናት ለቆ መውጣቱ ለኢትዮጵያ ኢንሳይደር ያረጋገጡት አንድ የክልሉ ኃላፊ በበኩላቸው በስፍራዎቹ በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለም ገልጸዋል። ከእሁድ የካቲት 8 ቀን 2018 ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎቹ ለኢትዮጵያ ኢንሳይደር አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙት አንድ የአካባቢ ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኝበት ቀበሌ መሆኑን አመልክተዋል። እሁድ አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጽ ይሰማ እንደነበርም እንዲሁ ነዋሪ ገልጸዋል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት እኚህ ነዋሪ የትናንት ሁኔታ ከዚህ ጋር የተገናኘ መሆኑን ለኢትዮጵያ ኢንሳይደር አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶላ ኮንሶ የሚወስደው አውራ ጎዳና በትናንትናው ዕለት ተዘግቶ እንደነበርም ነዋሪዎች ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱንም ነዋሪዎቹ መግለጻቸውን ኢትዮጵያ ኢንሳይደር ዘግቧል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩ ነዋሪዎቹ ማንነታቸውን ሰጥተዋልም ተብሏል። የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪዎች ለኢትዮጵያ ኢንሳይደር አረጋግጠዋል። በትናንትናው ዕለት ሌላ አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን 2 የአካባቢ ነዋሪዎች ለኢትዮጵያ ኢንሳይደር አረጋግጠዋል። የመከላከያ ሰራዊት አባላት ከደቡብ ኢትዮጵያ ክልል 2 ዞኖች ለቀው መውጣታቸውን ተከትሎ ነባር ግጭቶች ማገርሸታቸውን የክልሉ ኃላፊ ለኢትዮጵያ ኢንሳይደር ተናግረዋል። እስከ ትናንት ሰኞ ረፋድ ድረስም በነበራቸው መረጃ መሰረት በአካባቢው በነበረው አለመረጋጋት ምክንያት በሰው ላይ የደረሰ ጉዳት እንደሌለም ኃላፊው ለኢትዮጵያ ኢንሳይደር አረጋግጠዋል። እነዚህ ግጭቶች ለሰዎች ሕይወት መጥፋት ምክንያት እንደነበር የገለጹት እኚሁ ኃላፊ በግጭቶቹ ምክንያት በአካባቢው የመከላከያ ሰራዊት ሰፍሮ የማረጋጋት ስራ ሲሰራ እስካሁን እንደቆየም ጠቅሰዋል። ሰራዊቱ ባለፉት 3 ቀናት ውስጥ ከአካባቢው ከወጣ በኋላ ግን መለስተኛ አለመረጋጋት መፈጠሩንም ያመኑት ኃላፊው ይህንን ችግር ለመቅረፍ ክልሉ ወደ አካባቢው የአድማ ብተና ኃይል መላኩንም ጠቁመዋል። በሌላ ዜና ሾፌሮች የጫኑትን ዕቃ በመሸጥ እየተሰወሩ መሆኑ ተሰማ። በሾፌሮቹ ዙሪያ የሚጽፈው የሾፌሮች አንደበት የተባለው የማህበራዊ ትስስር ገጽ በተደጋጋሚም ሾፌሮች የጫኑትን ዕቃ እንዲያደርሱ ወደ ታዘዙበት ሳያደርሱ እየሸጡ እየተሰወሩ ነውም ብሏል። ጭነት የሚያስጫኑ ሰዎች የሾፌር መታወቂያ፣ መንጃ ፈቃድ በተገቢው መንገድ መመልከትና ከመጠየቅ ባለፈም መኪናውን ፊት ለፊት በማቆም ሾፌሮቹንና መንጃ ፈቃዳቸውን ፎቶ ማንሳት አለባቸው ሲልም አስጠንቅቋል። ሾፌሮች አንደበት እንዳለው ከቅርብ ጊዜ ወዲህ የጫኑት ጭነት ጭነው በመጥፋት ሸጠው የሚሰወሩ ሾፌሮች ተበራክተዋልም ብሏል። ሾፌሮቹ ፎርጅን መንጃ ፈቃድ፣ የሌላ መኪና ሰሌዳ እየለጠፉ የሚዘርፉ ናቸው ያለ ሲሆን ሾፌሮቹ ለሙያው ትልቅ አደጋ እየጋረጡ ይገኛሉ ሲልም ስጋቱን ገልጿል። ነጋዴዎች ዕቃ በሾፌሮች አስጭነው ሲልኩ ሊብሬ መንጃ ፈቃድ፣ ኮፒ መታወቂያ በመቀበል ራሱን ሾፌሩን ፎቶ በማንሳት የጥንቃቄ እርምጃ እንዲወስዱም ጠይቋል። ሌባ፣ ዘራፊ፣ ህገወጥ አሽከርካሪዎችን አምርረን እንጠላለን አንታገስም የሚለው የሾፌሮች አንደበት ጭነት የተዘረፋችሁ የፖሊስ ወረቀት ካላችሁ የዘራፊዎቹን ፎቶ እጃችሁ ካለ
ላኩልኝና ለጥፈን አፋልጉኝ እናስነግርላችኋለን ሲልም ተናግሯል። በሌላ ዜና የኡጋንዳው ፕሬዝዳንት ሙሴቪኒ ግርማ ዋቄን የኡጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ አድርገው በይፋ ሾሙ። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ በአየር መንገዱ ውስጥ የታዩ የአመራርና የአስተዳደር ድክመቶችን ለመቅረፍ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የኡጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ አድርገው ሾመዋል። አቶ ግርማ ዋቄ አማካሪና ባለሙያ አድርገውም መሾማቸው የኡጋንዳ መንግስት በይፋዊ የማህበራዊ ሚዲያ ገጾቹ ባወጣው መግለጫ አስታውቋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት በብሔራዊ አየር መንገዱ ውስጥ የሚታዩ በርካታ የአስተዳደርና የአመራር ድክመቶችን ለማስተካከል ሲሆን እስከ ሰኔ 2018 ድረስ አዲስ ቋሚ ዋና ስራ አስፈጻሚ እስኪቀጠር ድረስ አቶ ግርማ ዋቄ ተቋሙን በኃላፊነት እንደሚመሩ ተገልጿል። ከዚህ ጋር በተያያዘ አየር መንገዱ በዋና ስራ አስፈጻሚነት ሲመሩ የቆዩት ኃላፊ ወዲያውኑ ከኃላፊነታቸው እንዲነሱና ቦታውን እንዲያስረክቡ የታዘዙ ሲሆን እርሳቸውም 2013 ጀምሮ በጊዜያዊነት በኋላም በቋሚነት ሲያገለግሉ ቆይተው አሁን ከስራቸው ተሰናብተዋል። ቀደም ሲል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚና እስከ 2015 ድረስ የቦርድ ሰብሳቢ በመሆን ያገለገሉት አቶ ግርማ ዋቄ አየር መንገዱን ወደ ተሻለ መዋቅራዊ ለውጥ እንደሚያሸጋግሩት ትልቅ ተስፋም ተጥሎባቸው ነበር። አቶ ግርማ ዋቄ አየር መንገዱን እስከ ሐምሌ 26 ድረስ በጊዜያዊነት የሚመሩ ሲሆን በዚህም ቆይታቸው አዲስ ቋሚ የአመራር ቡድን እንዲያዋቅሩና መዋቅራዊ ለውጥ እንዲመጣ ይሰራሉም ተብሏል። ይህ ሹመት ለይስሙላ የተደረገ የአማካሪነት ሚና ሳይሆን አየር መንገዱን ከገባበት የአሰራር ዝቅጠት ለማውጣት የተሰጠ ቀጥተኛ የአስፈጻሚነት ስልጣን ነው ሲል የሶፍት ፓወር ዘገባ አመልክቷል። የነዳጅ ኮንትሮባንድ ያስቀራል የተባለ አሰራር ከነገ የካቲት 11 ቀን ጀምሮ ተግባራዊ ይደረጋል ተባለ። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ባወጣው አዲስ መመሪያ መሰረት አሰራሩ ከየካቲት 11 ጀምሮ ተግባራዊ እንደሚሆን በደብዳቤ ለነዳጅ አቅራቢ ድርጅት አስታውቋል። ከዚህ በፊት በስራ ላይ የቆየው የነዳጅ አከፋፋዮች ኩባንያዎች የገበያ ድርሻ የነዳጅ ተደራሽነት ቅሬታ የሚነሳበት ነበር ያለው ባለስልጣኑ የነዳጅ ስርጭቱን ሙሉ በሙሉ ለኩባንያዎቹ የሰጠ በመሆኑ ለህገወጥነትና በማደያዎች መካከል የጭነት አድሏዊ አሰራር እንዲፈጠር አድርጓል ሲል ከሷል። ከዚህ ባለፈም ለነዳጅ ስርጭትና ቁጥጥር የማያመች እንደነበር ማስታውቋል። አዲስ የተዘጋጀው የገበያ ድርሻም የአካባቢዎችን ኢኮኖሚያዊና ማህበራዊ እንቅስቃሴዎችን የማደያ ቁጥር የመያዝ አቅምና የዲስፔንሰር ብዛት መሰረት ተደርጎ የነዳጅ አከፋፋይ ኩባንያዎች ገበያ ድርሻ ተዘጋጅቷል። አዲስ አበባና ሸገር ሲቲ በአንደኛ ደረጃ ላይ የተቀመጡ ሲሆን ባህር ዳር፣ ጎንደር፣ ደሴ፣ መቀሌ፣ ሐዋሳ፣ ሰመራ፣ ዲቾቶ፣ አይሻ ሌሎችም በሁለተኛ ደረጃ ላይ ሰፍረዋልም ተብሏል። የኮታ አመዳደቡ የኢኮኖሚና ማህበራዊ እንቅስቃሴ የማደያ ቁጥር የመያዝ አቅም መሰረት ተደርጎ የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ተደልድሏል። ይህ አሰራር መተግበሩ ነዳጅ አቅራቢ ካምፓኒዎች ነዳጅ በኮንትሮባንድ ወደሚሸጥበት ብዙም የትራፊክ ፍሰት ወደሌለበት የጠረፍ ከተማ ይልኩት የነበረውን ነዳጅ ሊያስቀረው ይችላል የሚል ተስፋም ተጥሎበታል። በሌላ ዜና በዩኒቨርሲቲዎችና በመንግስት ተቋማት የሚገኙ ተመራማሪዎችና የአስተዳደር ሰራተኞች የትምህርት ማስረጃቸው እንዲረጋገጥ ትዕዛዝ ተሰጠ። የትምህርትና ስልጠና ባለስልጣን ትዕዛዙ ያስተላለፈ ሲሆን ይህም በአዋጅ በህግ የተሰጠኝ ስልጣን መሆኑን ይታወቅልኝ ብሏል። ባለስልጣን መስሪያ ቤቱ በሀገር ውስጥ የተገኙ የትምህርትና ስልጠና ማስረጃዎች ያረጋግጣል። በውጭ ሀገር የተገኙ የትምህርትና ስልጠና ማስረጃዎችም አቻ ግምት ይሰራል። በየተቋማቱ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች በሀገር ውስጥ ለተገኙ የትምህርትና ስልጠና ማስረጃ ከግል ተቋማት ለተገኙ ቅድሚያ በመስጠት እንዲያረጋግጡ አሳስቧል። ከውጭ ሀገር ለተገኙ የትምህርትና ስልጠና ማስረጃ ደግሞ አቻ ግምታ እንዲያሰሩ፣ ይህ ባልሆነበት ግን ማናቸውም የትምህርትና ስልጠና ማስረጃዎች ማግኘት ተከትሎ የሚደረግ ውድድር፣ ቅጥር፣ የደረጃ እድገትና ተያያዥ ጥቅማ ጥቅሞች መፍቀድም መስጠትም በህግ የሚያስጠይቅ መሆኑን ይታወቅ ብሏል። በተቋማት በየደረጃው ያለው አመራርም ሰራተኞቹ ለትምህርትና ስልጠና በሚልክበት ጊዜ ስለ ማስረጃ ማረጋገጥና አቻ ግምታ ወሳኝ በቂ መረጃዎች እንዲሰጡም ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ በድርድሩ ላይ ይሳተፋለሁ ሲሉ ተናገሩ። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያሰቡ እንደሆነ የተጠየቁት ፕሬዝዳንት ዶናልድ ትራምፕ ከስምምነቱ ላይ መደረስ የሚፈልጉ ይመስለኛል፣ ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉ አይመስለኝም ብለዋል።
ኢራን እጅግ ጠንካራ ተደራዳሪ ናት፣ ለበጎም ሆነ ለክፉ ያሉት የዩናይትድ ስቴትስ ፕሬዝዳንት መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማቷን ለማውደም ቢ2 ጦር አውሮፕላንን ከመላካችን በፊት ልንስማማ እንችል ነበር። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል። ስምምነት ላይ መድረስ ይፈልጋሉ ብለዋል። ፕሬዝዳንቱ ይህንን ከተናገሩ ከጥቂት ሰዓታት በኋላ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በድርድሩ ላይ ያላቸውን ተስፋ ገልጸዋል። ቃል አቀባዩ ዩናይትድ ስቴትስ ከዚህ በፊት ከነበረው በተሻለ አሁን የበለጠ ምክንያታዊ ነች ሲሉ ተደምጠዋል። በኢራንና በአሜሪካ መካከል የሚደረገው ሁለተኛው ዙር ድርድር ዛሬ በጄኔቫ ይካሄዳል። የሰዓቱ ዜናዎች እነዚህ ነበሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።